ሰላም ብሉስ ፋሚሊ እንደምናላችሁ። ቼልሲ በዝውውር መስኮቱ በንቃት እየተሳተፈ ይገኛል። በቀጣይ ከቼልሲ ጋር ላይ ቀጥሉ ይችላሉ ተብሎ የታሰቡ ተጫዋቾች ስም ዝርዝራቸው ወጥቷል። ያንን እነግራችኋለሁ። እስከ መጨረሻው ተከታተሉኝ። በአንደኛነት ደረጃ ስሙ ከወጡ ተጫዋቾች መካከል ጄደን ሳንቾ ተጠቃሽ ነው። ጄደን ሳንቾ ከቼልሲ ጋር እንደማይቀጥል ይፋ ተደርጓል። ከማንቸስተር ዩናይትድ ነበር ባለፈው ዓመት ቼልሲን የተቀላቀለው፣ ግን በአንዳንድ ጥቅማ ጥቅሞች ዙሪያ ከቼልሲ ጋር ባለመስማማቱ መልቀቅን መርጧል። ወደ ማንቸስተር ዩናይትድ የሚመለሰው ጄደን ሳንቾ አንደኛው ነው። ሁለተኛ ሮበርት ሳንቼዝ። በሚሰራቸው ስህተቶች በቼልሲ ደጋፊዎች እየተጠላ የመጣው ሮበርት ሳንቼዝ በቀጣይ ከቼልሲ ጋር ላይቀጥል እንደሚችል ስም ዝርዝር ውስጥ ስሙ ተካቷል። ሌላኛው ግብ ጠባቂ ፔትሮቪች ነው። ፔትሮቪች በውሰት ተሰጥቶ በሌላ ክለብ እየተጫወተ የሚገኝ ሆኖም ግን ቼልሲ በቀጣይ እንዲመለስ አልፈልግም ብሎ ከሚላቸውና ሊሸጣቸው ካወጣቸው ተጫዋቾች ስም ዝርዝር ውስጥ ስሙ የተካተተ ሶስተኛው ተጫዋች ፔትሮቪች ነው። አራተኛው ኬፓ አሪዛባላጋ ነው። በበርንማውዝ በውሰት ተሰጥቶ በበርንማውዝ ሲጫወት የቆየ ግብ ጠባቂያችን ነው። ስፔናዊ ድንቅ ግብ ጠባቂ በቼልሲ ቤት ቦታ የለህም ተብሏል። የተጫዋቹ ፈላጊ ሆኖ የመጣው ደግሞ አርሰናል ነው። በቀጣይ ለአርሰናል በውሰት ወይንም ደግሞ በሽያጭ ወደ አርሰናል ይሄዳል ተብሎ የሚጠበቀው የቼልሲ ተጫዋች አራተኛው ነው። በቀጣይ ከቼልሲ ጋር የማይቀጥል ተጫዋች። አምስተኛው ክሪስቶፈር እንኩንኩ ነው። ክሪስቶፈር እንኩንኩ በቼልሲ ቤት ብቃቱን ማሳየት ባለመቻሉ ከነ ጃክሰን የተሻለ ሆኖ መገኘት ባለመቻሉ በቀጣይ ከቼልሲ ጋር እንደማይቀጥልና የተጫዋቹን ፈላጊ ወደ ሆነው ቶተንሃም ሆትስፐር ሊያመራ እንደሚችል መረጃዎች ወጥተዋል። በቀጣይ ቼልሲ ከማይፈልጋቸው ተጫዋቾች ስም ዝርዝር ውስጥ ስሙ ተካቷል። በአምስተኛነት ደረጃ ክሪስቶፈር እንኩኩ ነው። በስድስተኛነት ደረጃ ስሙ ያለው ደግሞ ቤን ቺልዌል ነው። ቤን ቺልዌል በግራ መስመር ማርክ ኩኩሬያን ማስቀመጥ ባለመቻሉና መጫወት በመፈለጉ በክሪስታል ፓላስ በውሰት ተሰጥቶ ወደ ክሪስታል ፓላስ ሄዶ በክሪስታል ፓላስ ሲጫወት የቆየው እንግሊዛዊ የግራ መስመር ተጫዋች ቤን ቺልዌል ነው። ቤን ቺልዌል በቀጣይ ከቼልሲ ጋር ከማይቀጥሉ ተጫዋቾች መካከል ስሙ ወጥቷል። አምስተኛ ደረጃ ላይ ተቀምጧል። በስድስተኛነት ደረጃ ላይ የተቀመጠው ለጁቬንቱስ በውሰት ተሰጥቶ ባለፈው ዓመት ክረምት ላይ ቼልሲን የተቀላቀለው ሬናቶ ቬጋ ነው። ሬናቶ ቬጋ በቀጣይ ከቼልሲ ጋር የማይቀጥል ተጫዋች ሆኗል። እዛው በውሰት ጁቬንቱስ ይቀጥላል አሊያም ደግሞ ወደ ሌላ ክለብ በሽያጭ መልክ ይሄዳል ተብሎ ከሚጠቀሱ ተጫዋቾች መካከል በስድስተኛነት ስሙ የተጠቀሰ ተጫዋች ነው። ሌላኛው ሰባተኛ ላይ የተቀመጠው የተከላካይ ስፍራ ተጫዋች የሆነው አክሰል ዲሳሲ ነው። በአስቶን ቪላ በውሰት ተሰጥቶ የቆየ የተከላካይ ስፍራ ተጫዋች ነው። በጣም ቦዥቧዣ ነው። ስተት ጥፋት በጣም የሚሰራ ተጫዋች ነው። አክሰል ዲሳሲ እና ሮበርት ሳንቼዝ አንድ ላይ ሲሳተፉ አንዱ ለአንዱ አሲስት እየተደራረጉ ቼልሲ ብዙ ነጥቦችን ጥሏል እና በሰባተኛነት ደረጃ አክሰል ዲሳሲ ነው።